ዩናይትዶች በመጨረሻም እንግዲህ ኤደርሰንን የግላቸው ማድረግ ችሏል። ተጫዋቹ እንግዲህ ከዚህ ቀደም ያለቀለት ዝውውር እንደሆነ ሁላችንም ስናወራ ነበር። አሁን ሂርቢጎ ተብሏል። ተጫዋቹ በሚቀጥሉት ሳምንታት ወደ ዩናይትድ በሮ እንግዲህ ሜዲካል ምርመራውና ኮንትራቱን ይፈርማል ተብሎ ይጠበቃል። ተጫዋቹ ምን ያህል ዓመት ይፈርማል? ዩናይትዶች በዝውውሩ ምን ያህል ገንዘብ ያወጣሉ? ቀጣዩስ የዝውውር እቅዳቸው ማን ነው የሚለውን ነገር በዚህኛው ቪዲዮ እንመልከት። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ላለፉት 2 ሳምንታት ግን ፋብሪዞ እንዳሳወቀው ከሆነ ኤደርሰን ምንም አይነት የክለብ ወሬዎችን አልቀበልም ብሎ እንግዲህ ዩናይትዶችን ብቻ እየጠበቀና የዩናይትድ ውሳኔ እስኪተላለፍ እንደጠበቀ ተናግሯልና ዩናይትዶች በተጫዋቹ ላይ ምን አይነት ውሳኔ ሊወስኑ እንደሚችሉ ሲማከሩ ነበር። ተጫዋቹን እናስፈርመው ወይስ አናስፈርመው የሚለው ነገር ውይይት ላይ እንደነበሩ እናውቃለንና የአታላንታውንም ሆነ የኤደርሰን በኩል ሁለቱም አግሪመንቶች ኦልሞስት ያለቁ ነበር። የ5 ዓመት ኮንትራት ኤደርሰን እንደሚፈርም ቀደም ብለን የሰማነው ከአታላንታ ጋር ያለው የክፍያ ሁኔታም ኦልሞስት ተስማምቶ ነበር። አታላንታ በመሃል አዲስ ዳይሬክተር ቀጠሩ። ከዛ የተወሰነ ነገሮች ነበሩና ዩናይትዶች ግን ውሳኔያቸውን እስከሚያስተላልፉ ድረስ ነበር ሲጠበቅ የነበረው። ዩናይትድ በመጨረሻም ውሳኔውን አስተላልፎ እንግዲህ የመጀመሪያ ፈራሚዎችን በማይክል ካሪክ ስር እንግዲህ ሌላኛው ብራዚላዊ ሆኗል። በባለፈው ዓመትም በሩበን አሞሪም በዚህ በሜይ ወር ላይ ነበር ሂርቢጎ ያስባልነው። አሁን ምንም እንኳን ጁን ላይ ብንገባም ኦልሞስት ተቀራራቢ የሆነ ታይም ላይ ነውና ይሄ ደግሞ የዝውውር ፍጥነታችንን ወይ ደግሞ ብዙ ተጫዋቾች በዚህ የክረምት ዝውውር ማስፈረም እንደምንችል እንግዲህ የሚያሳይ የተወሰነ ሳይኖች አሉት ብዬ አስባለሁ። ገና የዝውውር መስኮቱ አልተከፈተም። አንድ ተጫዋች ጨርሰናልና ሌሎች ተጫዋቾች የምንፈልጋቸው ኦልሞስት በእጃችን ናቸው። እነ ማቲያስ ፈርናንዴዝ ዩናይትድን መቀላቀል ይፈልጋሉ። ዩናይትድ ባሊባምቢል በተመሳሳይ መልኩና እነ ቶናሊ ፍላጎት እንዳላቸው እናውቃለን። ዩናይትድ ገንዘብ የማውጣት ብቻ ችግር ነው ያለበትና ኤደርሰን ዝውውር እንግዲህ ያለቀበት በ4 ዓመት ኮንትራት እና አንድ ተጨማሪ ነው ያስፈረሙትና የ26 ዓመቱን እንግዲህ አማካኝ ተጫዋች እንግዲህ 4 ዓመት ያስፈረሙታል። አንድ ደግሞ ተጨማሪ ያለና 5 ዓመት ኦልሞስት በአጠቃላይ ይፈርማል ተብሎ ይጠበቃል። የዝውውር ሂሳቡ እንግዲህ ቀደም ብለን ስናወራ እንደነበረው ኦልሞስት ተቀራራቢ ነው። 34 ሚሊዮን ፓውንዶች ነው ዩናይትድ የሚያወጣው። ከዛ በተጨማሪ ወደ 5 ሚሊዮን ፓውንዶች የሚጠጋ እንደ ቦነስ ይከፍላልና ወደ 39 ሚሊዮን ፓውንዶችን በኤደርሰን ዝውውር እንዳወጣ ነው የሚጠበቀው። ስለዚህ መጥፎ ማይባል ዝውውር ነው። አይኑ የአንድ ዓመት የቀረው ተጫዋች ነው፣ ግን ደግሞ ዩናይትድ በታሰበበት ገንዘብ አይደለም ተጫዋቹን የገዛው። ከ45 እስከ 50 ሚሊዮን ፓውንዶች ያወጣል ተብሎ ነበር ሲጠበቅ የነበረው፣ ግን ከ40 በታች ማውጣቱ ሌላኛው ደግሞ ተጨማሪ እንደ ቦነስ ስለሆነ ይህንን ዝውውር በ34 ሚሊዮን ፓውንዶች ነው የጨረሰው ማለት እንችላለን። እና አሁን የቪዛ ጉዳይ ነው። ተጫዋቹ ቪዛ ካገኘ በኋላ ወደ ዩናይትድ መጥቶ የሕክምና ምርመራውን ካደረገ በኋላ ፊርማውን ያኖራል። ስለዚህ በፕሪዝም ከምናገኛቸው ተጫዋቾች መሀል አንደኛው ነው። እረፍት ላይ ነው የሚሆነው። የብራዚል ብሔራዊ ቡድን ጥሪ ካልቀረበላቸው ተጫዋቾች መሀል አንደኛው እንደሆነ እናውቃለን እና መጥፎ ተጫዋች እንዳልሆነ እናውቃለን። ዩናይትዶች በመጨረሻም እንግዲህ የግላቸው ማድረግ ችለዋል። በጣም የገነነ ዝውውር ባይሆንም ከዚህ ቀደም ሲፈልጉት እንደነበሩት አይነት ፍላጎት እሱ ላይ ባያሳድሩም አሁን ላይ ኤደርሰን የዩናይትድ ተጫዋች ሆኗል። ከዓመታት በኋላ ነው እንግዲህ ይህንን ነገር ማሳካት ይቻላልና ተጫዋቹ ምን ያህል ፍላጎት እንደነበረው ሲያደርጋቸው ከነበሩ እንቅስቃሴዎች ማወቅ እንችላለን። የሌሎች ክለብ ጥያቄዎችን እንግዲህ ሲመልስ ነበር። ከአትሌቲኮ ማድሪድ ጋር ጃንዋሪ ላይ ነበር የተስማሙት እና አታላንታና አትሌቲኮ ማድሪድ ሳይስማሙ ሲቀሩ ትተውት ነበረ። በመሃል አትሌቲኮ ማድሪድም ሊያናገረው ሲሞክር አትሌቲኮ ማድሪድም ጥያቄ እንዳልተቀበለና የሌሎች ክለቦች ጥያቄ እንደማይሰማን ያሳወቀውና ይሄ ነገር አሪፍ ሳይን ይመስለኛል። ዩናይትድ አሁን ላይ ክለቡን የሚፈልጉና ክለቡን የሚወዱ ተጫዋቾችን እያስፈረመ ይገኛል። ያ ደግሞ ምን ያህል ትልቅ አቅም እንዳለው በነኩኛ በነ ብራያን ተመልክተናል። ብሩኖ ፈርናንዴዝም በቃለ መጠይቁ ላይ እንደዚህ አይነት አስተያየት ሰጥቷልና በኤደርሰን ጥሩ የሚባል ስኳድ እንደምንሰራ ተስፋ አደርጋለሁ። አይኖ በቋሚነቱ ልንመለከተው ማንችልበት አጋጣሚ ላይኖር ይችላል። ሌሎች ተጫዋቾችን ማስፈረማችን አይቀርም፣ ግን ደግሞ እንደ ስኳድ ዴብዝ አሪፍ ተጫዋች ይመስለኛል። በሚቀጥለው ሲዝን ብዙ ጨዋታዎችን እናደርጋለን። እንደዚህኛው ሲዝን 40 ጨዋታዎችን ብቻ አይደለም የምናደርገው። ሻምፒዮንስ ሊግ ጨዋታ አለብን፣ የካርሊንግ ካፕ፣ ኤፍኤ ካፕ፣ ብዙ ርቀቶችን የመሄድ ዋንጫዎችን የማሸነፍ እድል ስለሚኖርን እንደዚህ አይነት ተጫዋቾች በቡድን ውስጥ መቀላቀል በጣም አሪፍ ነው ብዬ አስባለሁና ከሞላ ጎደል የኤደርሰን ዝውውር መካከለኛ ነው። በጣም አሪፍ አይደለም፣ በጣም መጥፎ የሚባል ዝውውር አይደለም። ሌሎች ዝውውሮች ናቸው የዩናይትድን ዝውውር ከፍም ዝቅም የሚያደርጉት ብዬ አስባለሁና ዩናይትድ ቀጣዩ ታርጌቱ እንግዲህ ማቲያስ ፈርናንዴዝ ነው የሚሆነው። ማቲያስ ፈርናንዴዝ ለለንደኑ ክለብ እንግዲህ ዩናይትድን መቀላቀል እንደሚፈልግ አሳውቋቸዋል የሚል መረጃ በዚህ ሰዓት ላይ እንግዲህ ቴሌግራፍ ይዘው ወጥቷልና ተጫዋቹ ዩናይትድ መቀላቀል ምን ያህል ፍላጎት እንዳለ ሁላችንም እናውቃለን። የብሩኖ ፈርናንዴዝ ተጽዕኖ ደግሞ ትልቅ ነው ተጫዋቹ ላይና እንደ አይዶል ነው የሚመለከተው። ብሩኖ ፈርናንዴዝም ዩናይትዶች እንዲያስፈርሙት ይፈልጋል። ስለዚህ ያንን ነገር እንደ መረጃው ይሰማዋል ብዬ አስባለሁና ማቲያስ ፈርናንዴዝ ዌስትሃም ወረዱን ተከትሎ በሻምፒዮንሺፕ እንደማይጫወት ይጠበቃል። ዌስትሃም ደግሞ ተጫዋቹን ግዴታ መሸጥም ስላለበት ማቲያስ ፈርናንዴዝን ይሸጣል ተብሎ ይጠበቃልና የዩናይትድ ቀጣዩ ታርጌት ማቲያስ ፈርናንዴዝ ይሆናል። ግን ደግሞ ዌስትሃሞች አሁን
እየተሰማ ያለው ዋጋ ዩናይትዶች ከዝውውሩ ራሳቸውን እንዲያሸሹ የሚያደርግ ይመስላል። 80 ሚሊዮን ፓውንዶችን ነው በዚህ ተጫዋች ላይ እንግዲህ እየጠሩ የሚገኙትና የዛን ያህል ዩናይትዶች ለቶናሊ እንኳን የሚያወጡ አይመስልም። 100 እና በ90 መካከል እንኳን ለሱ ዝውውር ማውጣት እንደማይፈልጉ እናውቃለን። ለቶናሊና እንኳን ለማቲያስ ፈርናንዴዝ እና ሌሎች ተጫዋቾች የሚመለከቱበት አጋጣሚ እንዳይፈጠር ብዬ አስባለሁ። ግን ደግሞ የተጫዋቹ ጫና መፍጠር ዩናይትድ ይህንን ተጫዋች በቀላሉ የሚያገኝበት ነገር ሊፈጠር ይችላል። ልክ እንደ ባለፈው አይነት ዝውውር እንዳይሆን ነው የምፈራው። ልክ ኩኛን ካስፈረመን በኋላ የብራያን ምቤሞ ዝውውር በጣም ረጅም ታይምን ወስዶ ነበር። ከዛ በኋላ ነው እነ ሴስኮ እነ ሴኒ ላመንሲ የመጡትና የማቲያስ ፈርናንዴዝ ከዌስትሃም ጋር የምናደርገው ድርድር ትንሽ ታይምን ይወስዳል ብዬ አስባለሁ። ልክ እንደ ኤደርሰን አይነት የሚሆን ነገር አይደለም። ኦልሬዲ የ1 ዓመት ኮንትራት ያለው ተጫዋች አይደለም። ተጫዋቹ ዌስትሃም ስለወረደ ብቻና በቀላሉ የምናገኝበት ሪዝን ዌስትሃም በሊጉ ስለማይጫወት ነውና ዌስትሃም ይህንን ተጫዋች መልቀቅ ግዴታ አለበት። ተጫዋቹን ግን በደህና ገንዘብ ነው መልቀቅ የሚፈልገውና ዩናይትድ ተጫዋቹን ቢያንስ እስከ 50 እስከ 40 ባሉ ሚሊዮን ፓውንዶች ማግኘት የሚችል ከሆነ ነው በደንብ ሰርቶበት ሄደውና አሁን የኤደርሰንን ዝውውር ስለጨረሱ ቀጣዩ ታርጌታቸው እሱ ይሆናል ተብሎ ይጠበቃል። ምናልባት የእሱ ዝውውር ማይሳካ ከሆነ ወደ ባሊባ የሚመለሱበት አጋጣሚ አለ። ሌላ በእጃቸው ያሉ ተጫዋች እና ባሊባ ከፈርናንዴዝ የተሻለ ዋጋው ይቀንሳል ተብሎ ይጠበቃል። ኦልሬዲ ዋጋውም ቀንሷል። ከባለፈው ሲዝን አቋሙ በዚህኛው ሲዝን አሪፍ ስላልሆነ ዋጋውን ቀንሶ ነው የመጣው። ዩናይትዶቹን ፍላጎታቸው በሱ ላይ ያለው ትንሽ ቀዝቀዝ ብሏል። 3 ተጫዋቾቹ ኤደርሰን ወይ ደግሞ ፈርናንዴዝ ወይም ቶናሊ ይሆናል ተብሎ ነው የሚጠበቁት እና የፈርናንዴዝ ዋጋ ማይቀንስ ከሆነ ወደ ባሊባ የመሄድ እድላቸው ሊኖሩ ይችላል ብዬ አስባለሁ እና ዩናይትድ ይህንን ዝውውር መጨረሱ ለሁለቱ የመሃል ሜዳ ቀሪ የመሃል ሜዳ ተጫዋቾች ትልቅ ነገር ነው ብዬ አስባለሁ እና ምናልባት ቶናሊን በመሃል የሚገቡበት ከሆነና 100 ሚሊዮን የሚያወጡ ከሆነ ወይ ደግሞ 90 ሚሊዮን የሚያወጡ ከሆነ ዩናይትዶች በሁለት የመሃል ሜዳ ተጫዋቾች ብቻ ዝውውሩ ሊጨርሱ የሚችልበት አጋጣሚ አለ፣ በመሃል ሜዳ በኩል ማለት ነው እና የግራ ክንፉን ሊውሶል አሁንም ስማቸው እየተነሳ ስለሆነ ነው። የማቲያስ ፈርናንዴዝ ላይ ከሄዱበት ግን ዩናይትድ 3 ተጫዋቾች እንደሚያስፈርሙ እርግጠኛ መሆን አለብን። እስኪ አዳዲስ መረጃዎች ደግሞ ሲሰሙ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።